ወደዚህ ደሳባይ ሶል የዋራሲኦኒ ቀናት ክፍል በደህና መጡ። የህይወት እጅግ ውብና ጥልቅ ታሪኮች ብዙውን ጊዜ በራሳችን ተሞክሮ አቧራማ ንብርብሮች ስር ተደብቀው ይገኛሉ። ዛሬ ጸሐፊው ራጀሽ ቻንድራኒ ማዳንላልጄን ወደ አንዱ የጥንት ትዝታው ይመልሰናል። ይህ ከ48 ዓመታት በፊት በጃባልፑር የምህንድስና ኮሌጅ የነበሩትን ቀናት የሚያስታውስ መዝገብ ነው። ነገር ግን በእውነት ይህ የአባት ዝምተኛ ፍቅር፣ በልጁ ላይ ያለው ኩራት እና የመለያየትና የመገናኘት ተስፋዎች አብረው የሚመቱበት ያ እንግዳ ቅጽበት ታሪክ ነው። የራጀሽ ጂ ልብ የሚነካ ትዝታ እስከ እንግዳ ቅጽበቶች እናዳምጥ። እነዚህ ትዝታዎች ከ40 ዓመታት በፊት የነበሩ ናቸው። በጃባልፑር የምህንድስና ኮሌጅ እየተማርኩ ነበር። በዚያን ጊዜ በጃባልፑርና በዋራሲኦኒ መካከል ብዙ ጊዜ እጓዝ ነበር። ጥሩ የመንግስት አውቶቡስ ከባላጋት ተነስቶ ከጠዋቱ 11 ተኩል ላይ ዋራሲኦኒ ደርስ ነበር። ወደ ጃባልፑር መሄድ ባለብኝ ቀናት በጣም በማለዳ መነሳት ነበረብኝ። አያቶቼ፣ አባቴና እናቴ ለማንኛውም በየቀኑ በማለዳ ይነሱ ነበር። ከቤት ተዘጋጅቼ ስወጣ አያቶቼና እናቴ ለመሰናበት አይኖቻቸው በእንባ ረጥበው ወደ በሩ ይመጡ ነበር። አባቴ ግን እስከ አውቶቡስ ማቆሚያው ድረስ አብሮኝ ይሄድ ነበር። አብዛኛውን ጊዜ በእግራችን እንሄድ ነበር። ይህም ለሱ የጠዋት የእግር ጉዞ ሆኖ ያገለግል ነበር። እየተጓዝን ሳለን መንገዱን የሚጠርጉ ሴቶች መንገዱን ይጠርጉ ነበር። ዋራሲኦኒ ገና መነቃቃት ጀምራ ነበር። ከወትሮ በበለጠ ጸጥታ ስለነበረ የወፎች ጩኸት፣ በተለይም የቁራዎች በግልጽ ይሰማ ነበር። አሁን እንደ ድሮ ብዙ ወፎች አልቀሩም። አውቶቡስ ማቆሚያው ላይ መጀመሪያ እንደርሳለን። እዚያም የአባቴ አይኖች ሌሎችን ተጓዦች ይፈልጉ ነበር። የሚያውቀው ትልቅ ሰው ካገኘ ይህ ልጄ ነው፣ በጃባልፑር ምህንድስና ያጠናል፣ አሁን ወደዚያ እየሄደ ነው በማለት ያስተዋውቀኝ ነበር። ከእንዲህ አይነቱ መተዋወቅ በኋላ እኔም በትልቅ ሰው ጥበቃ ስር እንዳደረገኝና በጉዞ ወቅት ምንም አይነት ችግር እንደማይገጥመኝ ይሰማው ነበር። አንድ ነገር አስተውል ነበር። ምህንድስና የሚለውን ቃል በጥልቅ የኩራት ስሜት ይናገረው ነበር። ከዚያ የአውቶቡሱን መጠበቅ መጣ። በጸጥታው ውስጥ የሚመጣውን አውቶቡስ ድምፅ ከ1 ኪሎ ሜትር ርቀት ላይ ለይቶ በማወቅ ሻንጣዬን ይዤ እንድዘጋጅ ይነግረኝ ነበር። አውቶቡሱ ሲቆም የኋለኛው ወንበር በጣም ስለሚናወጥ ለኔ የፊት ወንበር ለመያዝ በፍጥነት ወደ ውስጥ ይገባ ነበር። ከቦርሳዬ ጋር ከተቀመጥኩ በኋላ ወርዶ በመስኮቱ አጠገብ ይቆም ነበር። ሊሸኘኝ መጣ። ነገር ግን አውቶቡሱ ሊንቀሳቀስ ሲል ልቡ ሲቀልጥ ይሰማኝ ነበር። እንግዳ ቅጽበት ነበር። ወደ ጃባልፑር ሊልከኝ ይገባ ነበር፣ ግን መላኩ ያሳዝነው ነበር። አውቶቡሱ ሲንቀሳቀስ የእርምጃው አቅጣጫ ወደ ቤት ይመለስ ነበር። በግልጽ ሲያለቅስ አይቼው አላውቅም። አሁን በእያንዳንዱ እንዲህ አይነት አጋጣሚ በዝምታ ያለቅስ እንደነበር ተረድቻለሁ። ሁላችንም ህይወት በእንደዚህ አይነት እንግዳ ቅጽበቶች የተሞላ ነው። የራጀሽ ጂን ትዝታ እንግዳ ቅጽበቶች ናዳምጠዋል። የአባት ዝምተኛ ፍቅር፣ በአውቶቡስ መስኮት አጠገብ መቆምና ምህንድስና የሚለውን ቃል በኩራት መናገር፣ ይህ ሁሉ የወላጆቻችንን የማይነገር መስዋዕትነት ያስታውሰናል። ህይወት በእውነት እንደዚህ ያሉ እንግዳና ጣፋጭ መራራ ጊዜያት ውብ ጥበብ ናት። ይህ ታሪክ የልቦን ጥግ እንደነካው ተስፋ እናደርጋለን። በኢቲኤዝ አምቢሽንስ ስለተቀላቀሉን እናመሰግናለን። ለተጨማሪ ያልተነገሩ ታሪኮች ይጠብቁን። ሰላም ቆዩ።